የምንጠጣው ንጹህ የኢትዮጵያ ቡና ነው ሲባል ለምን እንደሆነ ቡናውን እየቆላው እያዘጋጀው አሳያችኋለሁ። እንደምታውቁት በትምህርት ህይወት ላይ ላለ ሰው ጥናት ፈተና ላለበት ሰው ትንሽ አልፎ አልፎ የተወሰነ መነቃቂያ ሊያስፈልግ ይችላል እና ለዚህ ደግሞ ቡና ያን ያህል ክፉ አለመሆኑን አይተናል። በጣም ጥሩ ባይሆንም ባይመከርም ክፉ ግን አይደለም እና ሱስ ስለሚያስይዝ ማለት ነው። ማይመከረው ያው ሱስ ስለሚያስይዝ ነው። ሱስ የሚያስይዝ ነገር ሁሉ ለሰው ልጅ አይጠቅመው። ግን ቡና ሻል ይላል። እስቲና የቡናውን ሂደት ለምን የኢትዮጵያን ቡና ንጹህን እንደምጠቀም እነግራችኋለሁ። አሁን ቡናውን እየቆላው ነው። መጀመሪያ ይቆላና ከዛ በኋላ አብራራለሁ። እንግዲህ ቡናውን በማዘጋጀት ሂደት ያለፍኩበት መጀመሪያ ቡናው እንደምታውቁት ይታጠባል አይደል? ይሄ ከኢትዮጵያ የመጣ ነው። የይርጋ ጨፌ ቡና ነው። ደረጃ 1 ቡና ነው እና ቅርብ ጊዜ ነው የተገዛው ከአዲስ አበባ። እና የመጀመሪያው ስቴፕ እንደምታውቁት ቡናው ይታጠብና ከታጠበው በኋላ ኦልሬዲ አጥቤዋለሁ። አሁን እየደረቀ ነው ያለው። ከዛ ይቆላል። የምታውቁት ነገር ነው። ያን ያህል አይገርምም። ቁም ነገሩ ዘግቼ እነግራችኋለሁ። አሁን በዚህ ዘመን ያለው ወጣት ከልቤ ነው የምነግራችሁ። ይሄ ዝም ብሎ የዩቲዩብ ፎሎወር ለማብዛት ምናምን እንዳይመስላችሁ። እጅግ የሚያሳስበኝ ጉዳይ ስላለ ነው። አሁን ላለንበት ወጣት፣ አሁን ላለንበት ዘመን አንድ በጣም ትልቅ ራስህን ወይም ራስሽን ልጅህን ወይም ተማሪዎችን መጠበቅ ያለብን ነገር አለ። ቁጥር 1 መጠበቅ ያለብን ከምንድን ነው? ከሱስ ነው። ሱሰኝነት። ሱስ እጅግ ጎጂ ነገር ነው። ምንድን ነው ሱስ የሚያስይዘው ብለን ብንነጋገር ቡና። በጣም ጠንካራ ቡና የሚጠጡ ሰዎች ያውቃለሁ። በአጋጣሚ ጠንካራ ቡና ጠጥቼ ያውቃለሁ። ሰውነቴ እስኪንቀጠቀጥ ድረስ የጠጣሁት ቡና አለ። ቡና ይሁን ሌላ ነገር ይሁን ክርስቶስ ይወቀው። እኔ ቡናነቱን ራሱ እጠራጠራለሁ። አይኔን እንትን እስኪርገበገብ ድረስ ማለት ነው። እና እዚህ ሀገርም ከመጣሁ በኋላ ደግሞ አልፎ አልፎ አንዳንድ ቡናውን ስም አልነግራችሁም፣ ብቻ ውጪ ተዘጋጅቶ የሚሸጥ ነው። ከጠጣሁ በኋላ በእውነት ነው የምላችሁ የተለየ ስሜት ፊል አደርጋለሁ። ቡናነቱን እጠራጠራለሁ ማለት ነው። ስለዚህ አሁን የራሴን ቡና ነው ይሄው እንደምታዩት እያዘጋጀ ያለው። እኔ ይሄን ሳደርግ ዝም ብዬ አይደለም፣ በምክንያት ነው። ለራሴ ብቻ አይደለም ደግሞ ለትውልድ መንገር እፈልጋለሁ። በተለይ ለኢትዮጵያ አባላት ማለት ነው። ተከታተሉ። እንግዲህ እንደዚህ እንደምታዩት ቡናችን የተቆላ ነው ያለው እና የቆላው አንዳንድ ነጥቦችን እንነጋገር። አሁን ቁልፍ ነገሩ ምንድን ነው? ቡና አትጠጡ አይደለም። እሺ፣ በደንብ ጥንቃቄ አድርጉ። በደንብ አዳምጡኝ። እያልኩ ያለውት ነገር ጋር አለ። አንደኛ ቡናው ትክክለኛ ቡና መሆኑን ማወቅ። ቡና አስመስለው ብዙ የሚሸጡ ነገሮች ስላሉ ማለት ነው። አንደኛው እሱ ነው። ሁለተኛ ነገር ሱስ ደረጃ እንዳይደርስ በተቻለ መጠን እንደምታውቁት ሁሉ ነገር በመጠኑ መሆን አለበት፣ በገደብ መሆን አለበት ማለት ነው። እኔ ሐዋሳ ዩኒቨርሲቲ አንደኛ ዲግሪ ስማር አንደርግራጁዌት ትዝ ይለኛል። 4ቱን ዓመት ተማሪ ሆኜ ለመውጣት ቡና መጠጣት አላስፈለገኝም ነበረ። አንደኛ መግዣ ብር የለኝም፣ በየቀኑ ቡና ምገዛ ከሆነ ገንዘብ የለኝም። ሁለተኛ ቡናም ከጠጣው በኋላ ይረብሸኝ ነበረ። ያን ያህል አያረጋጋኝም። በጣም ከሚገባው በላይ ያነቃኝና አክቲቬት ያደረገኝና ከማንበብ ይልቅ እንትን እላለሁ ማለት ነው። ዝም ብሎ ጭንቅላቴን ወዲና ወዲያ እንትን ያደርግብኛል። ፎከስ አላደርግም። ግን የተረዳሁት ምንድን ነው? ቀስ በቀስ እድሜ እየጨመረ ሲመጣ እንደዚህ አይነት ሱስ ነገሮችን በተለይ ቡና በቀላሉ ለመድኩ ማለት ነው። ከተመረኩ በኋላ አሁን አሜሪካ ሀገር ከመጣሁ ኦልሞስት ቡና በቃ ዋና ነገር ሆኗል በየቀኑ። ምንድነው ግን እኔው ነኝ ራሴን ያለማመድኩት። ስነ ስርዓት ራሴን ማስተምር ኖሮ ቡና አለመጠጣት ማለት ሳይሆን መጠጣት ግን በየቀኑ መጠጣት አስፈላጊ ሳይሆን ሲቀር ትክክለኛው አንድ ሰው ትክክለኛ መንገድ ላይ ነው ያለው የሚባለው ምንድነው? ለምሳሌ ቡና ሳልጠጣ ከቤቴ ከወጣው ጭንቅላቴን ያመኛል የሚል ሰው አለ። በቃ ኤግዛክትሊ እዛ ጋር ነው ሱስ ያለብህ ማለት ነው። ጎጂ ነው ያ ነገር። ሰውነት እሱ ላይ ምን ሆነ? ጥገኛ ሆነ ማለት ነው። ጥገኛ የሚያደርገን ነገር ሁሉ ለጤናችን አይጠቅመንም። ዋናው ነገር እሱ ነው። የተለያዩ አይነት ነገሮች ጫት አለ እንደምታውቁት፣ ማስቲካ የሚያኝኩ ሰዎች አሉ፣
ሌሎች አነቃቂ ነገሮች ይወስዳሉ። ዋናው ነገር ቁጥር 1 ነው የምለው ምንድነው እንዴት ነው የምገመግማቸው? እሱን ነገር ብትተው፣ ቡናውን ብትተው፣ ኮካውን ብትተው፣ ለስላሳውን ብትተው፣ ጫቱን ብትተው መስራት ትችላለህ ወይ? 3 ቀን 4 ቀን ያለ ቡና መቆየት ትችላለህ ወይ? ሳትጠጣ ስትቀር ጭንቅላትህን ሲያምህ አለቀ በቃ ሱስ ውስጥ ነው ያለው። ጭንቅላትህን አእምሮህን እየጎዳህ ነው ያለው ማለት ነው። ማቆም አለባችሁ እንደዛ አይነት ነገሮችን። አስተውያለሁኝ እኔ የሰው ልጅ ለራሱ ከነገረ ውሃ ጠጥቶ ማንበብ ይችላል፣ ሻይ ጠጥቶ ማንበብ ይችላል፣ ያለ ምንም ማነቃቂያ ማንበብ ይችላል። ዋናው ነገር የምናነበውን ነገር የምናጠናውን ነገር መውደዳችን ነው። ፓሽን ካለን ጉጉት ካለን ማንበብ ይቻላል። አንደርግራጁዌት ላይ እንደነገርኳችሁ ሐዋሳ ዩኒቨርሲቲ ጓደኞቼ ያውቃሉ። የመጀመሪያ ዲግሪን እስክጨርስ ድረስ ምንም ቡና አልጠጣም ነበር። ቆንጆ ውጤት ነው ይዤ የወጣሁት። አንደኛ ሴሚስተር ትዝ ይለኛል የመጀመሪያ ዓመት ጭራሽ 4 ነጥብ ነው ያመጣሁት። ፍሬሽማን ፊዚክስ ማትስ አለ፣ ኬሚስትሪ አለ። እንደምታውቁት ይከብዳል። ገና ከገጠር ነው የመጣሁት ወር ምናምን ከተማ አላውቅም ነበረ። ግን ውጤቴ አልተጎዳም። ለምን? በትጋት እሰራ ነበረ። ትምህርቴ ላይ አልቦዝንም ነበረ። ጊዜ አላጠፋም ነበረ። ሌላ ነገር ላይ ዲስትራክትድ አልሆንም ነበር። አሁን ወጣቱ 1 ወር 2 ወር ከተዘናጋ በኋላ በ15 ቀን አንብቦ ሁሉ ነገር ይዞ ፈተና ለመግባት ያስባል ማለት ነው። እንደዛ አይነት ነገር ለስኬት አያደርስም። ነገር ግን ቡና ስትጠጣ ወይም ጫት ስቅም እንደዚህ ሁሉ ነገር ያወክል ይመስል ይችላል። ያ ራስን ማታለል ነው ማለት ነው። አደራ የኢትዮጵያ ወጣቶች በተለይ ለተማሪዎች ነው ይሄን ቪዲዮ ሪከርድ እያደረኩ ያለው። ለማንበብ ለመስራት ቡና መጠጣት ካለብህ፣ ካልሆነ ጭንቅላትህን የሚያምህ አይነት ሰው ከሆንክ፣ ራስ ምታት የሚይዝህ ከሆነ እባክህ ቡናውን አቁም ነው። ትክክለኛ መንገድ ላይ አይደለም ያለኸው። ራስን እየጎዳህ ነው። አእምሮህን እየጎዳህ ነው ያለኸው። ጥገኛ ሆነሃል። ሱሰኛ ሆነሃል። ሱስ ላይ እንትን ሆንክ ማለት ነው። በቃ ዲፔንደንት ሆነሃል። ዲፔንደንስ ነው ማይፈለገው። በህይወታችን ትልቁ ነገር ራሳችንን ወጣቱን ማስተማር ያለብን ነገር ጥገኛ እንዳይሆኑ፣ የሱስ ተገዢ እንዳይሆኑ ነው ማድረግ ያለብን። ታቻ እና ምን ብዬ አይደለም ይሄንን አሁን ሪካርድ እያደረኩ ያለሁት እንደነገርኳችሁ ሰው ዩቲዩብን እንዲያወር ምናምን አይደለም። ቆንጆ ነገር ሰርቼ ቢያዩትም አሪፍ ነው። ይሄ ግልጽ መሆን አለበት። ስንት መጥፎ ነገር ለወጣቱ ፕሬዘንትን እያደረገ ነው። ወጣቱ በጣም ብዙ የሚጠቅመውን ማይጠቅመውን ነገር እያየ ነው። ግን የቡና ነገር ብዙ ጊዜ የሱስ ነገር አይነገርም። ስለዚህ አደራ ነው ብላችሁ ሱሰኛ እንዳትሆኑ። አልኮል ይሁን ወሬ ይሁን ሐሜት ይሁን ሰይጣናዊ የሆኑ ነገሮች ናቸው በነገራችን ላይ ወደ ሱስ የሚወስዳቸው እና ሁሉ ነገር ከመጠን ሲያልፍ ሱስ ይሆናል። ታቻ የሐሜት ሱስ ያለበት ሰው አለ። አንዳንድ ሰው በቃ የሰው ስም በክፉ ካላነሱ የሚያማቸው አይነት ሰዎች ታያላችሁ። ክፉ ነገር ካልተናገሩ መዋል የማይችሉ አይነት ሰዎች። ስለዚህ ነው ሰይጣን የሚጫወትብን ማለት ነው። እና አደራ ቡና ጠጡ፣ ችግር የለውም። ግን በቀጠሮ አትጠጡ። ለምሳሌ በየቀኑ መጠጣት ካለብህ ሆን ብለህ ቡና ሳትጠጣ ዋል ማለት ነው። ጠዋት ቡና ሳትጠጣ ከተነሳ ስራ ከሄድክ የሚከድ ከሆነ ሆን ብለህ እልህ መግባት አለብህ። ራሴን አላቅቃለሁ ከዚህ ሱስ ብለህ ቡና ሳትጠጣ ሄደህ ሰርተህ ውለህ መግባት መቻል አለብህ። ካልሆነ ቡናው እየጠቀመ አይደለም እየጎዳህ ነው ያለው። እርግጠኛ ነኝ ማንም የቡና ያለው ሰው እንደዚህ አይነት ነገር አይመክራችሁም። ጥገኛ እንድትሆኑ ማንም አይፈልግም። ገብታችኋል? እና አደራ የቡና ነገር የሱስ ነገር ሱስ በአጠቃላይ ዘመናዊ የሚባለውን ትውልድ በጣም እየጎዳ ያለ ነገር ነው። ሱሰኝነት ሱስ በጣም መጥፎ ነገር ነው። አደራ የኢትዮጵያ ወጣቶች፣ የኢትዮጵያ ማህበረሰብ ራሳችሁን ከሱስ ጠብቁ። በተለይ ዘመናዊ ነን የምትሉ ወጣቶች ሱስ በጣም ከባድ ድራጎች ነው እየመጡ ያሉት። አደራ ራሳችሁን ጠብቁ ላለሁ በጣም አመሰግናለሁ። ፈቃዱ ነኝ።